ማማ እግርሽ ስላሴ ሲያምር ያምር ነው። የካልሲ ውለታ ነው ማለት በኢየሱስ ስም ምን እንደዚህ የሰፋው አታሰውሰ እንዴ? ቀረጻው ነው እንትን ታደርገዋለህ ግን እዚህ ደብራል እንዴ? ምስኪን ምንድነው እንደዚህ ነገር ነው? ኧረ ችግር የለውም እንዴ። አይ እኔ ግን ስለ እግርሽ ስላሴ ነበር ለወሬ ነበረው። ምን ስለ ካልሲ ይደብራል ብለሽ ነው? ኧረ ምንም አይደብርም። ግን ምን ነው እንደዚህ የሰፋው? አንዱ ለሁለት ነው እንደምታረጊው 5 አመት እኮ what አታስታውሰም? ይከልሲ እኔ ምን ጥሎሽ ያመጣሁት ካልሲ ነው እንዴ? ምን እንደሰፋ ታውቃለህ? አላውቅም ውዴ። ፕላስቲክ ላስገባበት በኢየሱስ እየሰፋ ስለሆነ ለምን አታስቀድጁም? እንደዚህ ሽንጡ ላይ እንደዚህ አስቀድደሽ ከዚህ ሰብሰብ አድርገው እንደዚህ ቢሰሩት። አንቺ የምር ምንም ሲወጣም ሲገባም እኮ አያስቸግርም። በቃ እንድች ባንድ ጣትሽ ከዛ እንድች እንደ ሂል ጫማ እኮ ነው። በቃ በጣም ነው የሚመችኝ የምር። ግን ሲገዛ ከለሩስ ምን ነጭ ነበር እና ጠቆረ? አረ ማማዬ እንጂ 5 አመት አንተ እንደው ምን በጣም ተጸዳ ነው ይውስጥ። በስ እኔ ግን ማርያምን ስፋቱ እኮ ነው የገረመኝ። ወይ ለምን በቃ በቷ አታረጊው? የምር 5 አመት ትላለች አንድ ካልሲ 5 አመት ባባ አንተ ሳትወለድ የተገዛ ካልሲ ገና ሌላ ልጅም የሚያሳድግ ይመስለኛል። ቤት ውስጥ ዝም ብለሽ እያረግሽው እየሄድሽ ኧረ ማማ ትለያለሽ። እንኳን አገባሁሽ። አንድ ካልሲ 5 አመት የምታረግ ሚስት ማለት የምር እውነቴን ነው። አያስቅም። አንድ ካልሲ 5 አመት የምታረግ ሚስት ይስጣችሁ በቃ ለሁላችሁ። አሜን በል። 5 አመት ይሄ ካልሲ እስቲ ስፋቱ ኧረ መለጠጡስ 10 ሳንቲም ይሆናል ይሄ። ለአንደው በዚህ አጋጣሚ ላስቲክ የሚያስገባ ካለ ለካልሲ ፋሚሊዎች እንደው ባካችሁ ዩቲዩብን ሰብስክራይብ ያደረጋችሁ እስቲ ስለዚህ ካልሲ አንዳንድ ነገር እናወራ። እስቲ ሰብስክራይብ አድርጉት፣ ግድ የላችሁ እንጠቅማችኋለን። ካፕሎች ነን። አንድ ከዚህ ካልሲ በፊት የተወለደ አንድ ህፃን ልጅ አለ። ከዚህ ካልሲ በኋላ ነው ጭራሽ ባባኩ ትምህርት ጀምሯል። ይሄስ ይሄ ደድቦ ቀርቷል። እግርሽ ላይ ሰፍቶ ቀረ። ቶሎት በጣም እየወፈረ ነው። ወይኔ ባባ ምን ከምን ይከላከላል? አሁን ያደረግሽው አይደል? በስመ አብ እንደው ሰከንድም እኮ አይፈጅም። በቃ ገባ እኮ በቃ ወራ ኧረ ይመችሽ። 5 አመት ፍሬ ውርደት ነው ፋሚሊዎቼ፣ ውርደት። ሰብስክራይብ አድርጋችሁ እንዳረሱ ሰብስክራይብ አድርጉ።